አንድ ሰው ፊቱ ላይ እነኚህን ሶስት ምልክቶች የሚያይ ከሆነ በዐይነ ናስ ወይ በሰው አይን መጠቃቱን ያመለክታል። እነኚህ ሶስት ምልክቶችና መፍትሄያቸው ምንድን ነው የሚለውን በዚህ ቪዲዮ የምነግራችሁ ይሆናል። ይሄ ቪዲዮ ለብዙ በዚህ ችግር ለተጠቁ ወገኖቻችን የሚጠቅም በመሆኑ ተደራሽ እንዲሆን የምትችሉትን አድርጉ። አንደኛ ምልክት ፊት ወደ ቢጫ ወደ መሆን መሄድ፣ ሁለተኛ ከአይን በታች መጠቆር፣ ሶስተኛ ፊት ላይ ብጉር መሰል ቀይ ነገሮች በብዛት መውጣትና ትናንሽ የቆዳ ክፍተቶችና ጥቋቁር ነጠብጣቦች ፊት ላይ በብዛት መታየት፣ ይሄ አንድ ሰው በሰው አይን የመጠቃቱ ምልክት ነው። ወደ መፍትሄው ስንሄድ ቀኝ እጃችንን ደረታችን ላይ እናደርግና ሱረቱል ፋቲሓ 11 ጊዜ እንቀራለን። እንደዚሁም ሱረቱል ፈለቅ 11 ጊዜ እንቀራለን። እንዲሁም እቺን አያ 11 ጊዜ እንቀራለን። አም የሕሱዱነ ናሰ ዐላ ማ አታሁም ላሁ ሚን ፈድሊ። እንደዚሁም አያተል ኩርሲ 11 ጊዜ እንቀራለን። ይሄ የተሞከረና ውጤታማ የሆነ መፍትሄ ነው። በቀጣይ ሌሎች መፍትሄዎችን ይዤላችሁ የምመጣ ይሆናል። ሰዎች እንዲጠቀሙበት ቪዲዮን ማጋራታችሁ እንዳዘነጉት። አሰላሙ አለይኩም ወረሕመቱላህ።